እግዚአብሔር ክብር ስንነጋገር ብዙ ነገሮችን ማንሳት እንችላለን። በዚህ አጭር ጊዜ ውስጥ ስለ እግዚአብሔር ክብር አውርተን መጨረስ አንችልም። ወይም መጽሐፍ ቅዱስ ላይ የሚናገራቸው ስለ ክብር የተነገሩ ነገሮች፣ ስለ ክብር የሚያወሩትን ሐሳቦች በሙሉ አንድ ላይ ልናገር ብዬብል ምናልባት የ4-5 ሳምንት ትምህርት ሊሆን ነው የሚችለው። ስለዚህ መንፈሴ ላይ የተቀመጠውን ዋና ዋና ሐሳቦችን ብቻ ከክብሩ ጋር የሚገናኝ ዛሬ ልናገር የምፈልገውን ሐሳብ ላይ ብቻ ስለ ክብሩ ከሚያወራ ሐሳብ ላይ ብቻ እንነጋገራለን። መነሻ ጥቅስ አድርጌ የምናገርበት ሐሳብ በሳሙኤል አንደኛው ሳሙኤል ምዕራፍ 7 ላይ እና በዘጸአት ላይ ያለውን የመጽሐፍ ቅዱስ ሐሳብ እናገራለሁ። አንደኛ ሳሙኤል ስላወጣሁት ከሱ ልጀምር። እንደዚህ ይላል፣ ታቦትም በቂርያትያዓሪም ከተቀመጠበት ቀን ጀምሮ ወራቱ ረዘመ፣ 20 ዓመትም ሆነ ይልና የእስራኤል ቤት ሁሉ አዝኖ እግዚአብሔር ተከተለ ይላል። ታቦቱ ምን ካለ ጀምሮ ታቦቱ በቂርያትያዓሪም ከተቀመጠበት ቀን ጀምሮ ከዛን ጊዜ ጀምሮ ምን አለ ይላል 20 ዓመታቶች ሆኑ። የእስራኤልም ሕዝብ ሁሉ አዝኖ እግዚአብሔርን ተከተለ። የእስራኤል ሕዝብ እግዚአብሔርን አልከተልም አላለም። የእስራኤል ሕዝብ ከዚህ በኋላ እግዚአብሔር አያዋጣም አላለም። የእግዚአብሔር ሕዝብ ከዚህ በኋላ እሱ እግዚአብሔር አይደለም አላለም። አልካለው። እግዚአብሔር እግዚአብሔርነቱን ሪኮግናይዝ አድርጓል። እግዚአብሔር ብቸኛ አምላክ መሆኑን አውቋል። ግን እግዚአብሔርን እያዘነ ተከተለ። ዛሬ በዓለማችን ላይ ዛሬ በምድራችን በኢትዮጵያ ላይ በሰሜኑ ኢትዮጵያ ክፍል፣ በደቡቡ፣ በምስራቁ፣ በምዕራቡ አሁን ባለንበት ምድር በየትኛውም ቦታ ላይ ሄዱ ክርስቲያኖች፣ አገልጋዮች እግዚአብሔርነቱን ኢየሱስ ጌትነቱን አልካሉ። ግን እያዘኑ ወክ እያደረጉ ነው ያለው። እግዚአብሔርን እያዘኑ ግን እየተከተሉ ያሉበት ሁኔታ ነው ያለው። ምክንያቱም የሚባል የእግዚአብሔር ክብር በሙላት በመካከላቸው መንቀሳቀስ ስላልቻለ፣ የእግዚአብሔር ክብር በትዳራቸው ላይ በሙላት መንቀሳቀስ ስላልቻለ፣ የእግዚአብሔር ክብር በልጆቻቸው ላይ በሙላት መንቀሳቀስ ስላልቻለ፣ የእግዚአብሔር ክብር በፖለቲካል ሲስተሙ ላይ በኃይል እየተንቀሳቀሰ እያዩ ስላልሆነ፣ በማህበራዊ እንቅስቃሴው ላይ በኃይል እየተንቀሳቀሰ እያዩ ስላልሆነ፣ በሁሉ አቅጣጫ የእግዚአብሔር ክብር በሙላትና በኃይል እየተንቀሳቀሰ እንዳልሆነ ስላዩ ብዙዎች እግዚአብሔር እየተከተሉ ነው። ነገር ግን እያዘኑ እየተከተሉ ነው። ዛሬ የእግዚአብሔር ክብር በሙላት በሕይወታችሁ ላይ ሳይገለጽ ሲቀር የእግዚአብሔር ክብር መቼም የእግዚአብሔር ክብር ጎሎናል የሚለውን ጥቅስ አልጠቅስላችሁ ትክክል ነው ብዬ ስለማላ ብዙ ክርስቲያኖች ሁሉ ኃጢአት ተሰርቷል፣ የእግዚአብሔር ክብር ጎሏቸዋል የሚለውን ጥቅስ ክርስቲያኖች አዲስ ኪዳን ክርስቲያኖች ነው ሲጠቅሱ ትንሽ ይሰማኛል። ምክንያቱም ያ ክፍል የሚያወራው የእግዚአብሔር ክብር ጎሏቸዋል የተባለ የእግዚአብሔር ክብር ክርስቶስ ኢየሱስ ነው። ጌታ የተባረከ። ምክንያቱም ራእይ ላይ ሐዋርያት ሥራ ላይ ሄዳችሁ ስታዩ ዮሐንስ በድንጋይ በተወገረ ጊዜ የእግዚአብሔር ክብር በአብ ቀኝ ቆሞ አየሁት ብሎ ጮኸ። ጌታ የተባረከ። ምክንያቱም የእግዚአብሔር ክብር ማን ነው? ልጁ ክርስቶስ ኢየሱስ ነው። ያ የክብር ተስፋ ነው እኛ ውስጥ ያለው። ጌታ የተባረከ። ስለዚህ በአዲስ ኪዳን ያሉ ክርስቲያኖች የእግዚአብሔር ክብር አልጎደላቸው። ሰምታችሁኛል? ለምን ቢባል የእግዚአብሔር ክብር ጎሏቸዋል የተባለበት የጸጋና እውነትን ተሞልቶ በሰዎች ስላላደረ ነው። ብሉይ ኪዳን ላይ የነበረው የእግዚአብሔር ክብር በሰዎች ሕይወት ላይ ይመጣና ስራ ይሰራ ነበር። በነ ዮሴፍ ላይ በነ ዳንኤል ላይ መጥቶ ስራ ሰርቶ ይመለስ ነበር። ዲሳይድ አያደርግም ነበር። ፐርማነንት ሬዚደንስ አልነበረውም በሰዎች ሕይወት ላይ፣ በሰዎች ልብ ላይ ዘልቆ አልገባም ነበር። ለምን? ክርስቶስ ኢየሱስ በቀራንዮ መስቀል ላይ ስላልሆነ፣ አዲስ ኪዳን ገና ስላልተመረቀ። ነገር ግን ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ስልጣንን ሰጣቸው። ጌታ የተባረከው። ጸጋና እውነትን ተሞልቶም ደግሞ በእኛ ውስጥ አደረ። ጌታ የተባረከው። ስለዚህ ያ ኢየሱስ በሰዎች ሕይወት ውስጥ እስካለ ድረስ፣ በሰዎች ሕይወት ውስጥ ፐርማነንትሊ ሪሳይድ እስካደረገ ድረስ የእግዚአብሔር ክብር ከሰዎች ሕይወት ላይ አልጎደለም። ነገር ግን ከክብር ወደ ክብር አልተገለጠም። ለዚህ ነው እንደ መስታወት እያብለጨለጭን የሚልበት ምክንያቱ ያ ነው። ምክንያቱም ሞር ዴዲኬት ቦል ያቸው የከበረው መዝገብ በሸክላ ውስጥ አኑሮታል ነው የሚባለው። ሸክላው ሲሰበር ወይም ይሄ እኔ የሚባለው ነገር ሲወገድ
የዛን ጊዜ ምን ሆናል? እኔ እውነተኛው the great I am ሃሌሉያ ታላቁ እኔ ማለት የሚያምርበት እኔ ሲል ደግሞ ተራሮች የሚንቀጠቀጡለት፣ አጋንንቶች የሚናወጡለት፣ ሲስተም የሚብረከረክለት፣ ወገብ ጅማት የሚፈታ ቁርጭምጭሚትን የሚያብረከርከው the great I am ሃሌሉያ በእኛ ውስጥ እኔ የሚለውን ስንተው እሱ እኔ ብሎ ይገለጣል። ጌታ ይባል። የዚያን ጊዜ ከክብር ወደ ክብር ተገለጠ ማለት። ነገር ግን ክብር ከኛ ውስጥ አልጎደለም። ጌታ ይባል። የክብር አምላክ የክብር ጌታ ክርስቶስ በእኔ ውስጥ ስላለ፣ የክብር ጌታ በአንቺ ውስጥ ስላለ፣ ለዚህ ነው ታውቃላችሁ ሸለቆ ስታልፉ አልወደቃችሁ። ጌታ ይባል። ለዚህ ነው ጦር ሲለጠጥባችሁ ደረታችሁን አግኝቶ አልጣላችሁ። ለዚህ ነው ሰይፍ ሲነጣጠርባችሁ አንገታችሁን ያላገኛችሁ። ለዚህ ነው ትዳራችሁ፣ ዘመናችሁ፣ ጤናችሁ፣ ህይወታችሁ አበቃለ ሲባል ጉድጓድ ሲቆፈር የተቆፈረ ጉድጓድ እግዚአብሔር እየደፈነ ያሻገረበት ምክንያት የክብር ተስፋ ሃሌሉያ የክብር አምላክ ኢየሱስ በእናንተ ውስጥ ስላለ። ምክንያቱም ድንበሩን የሚያሻገር ቅጥሩን የሚያሰልል ጌታ ስለሆነ ጌታ የተባረከ። ስለዚህ አንተ ተራ ከጎላለው ሰው አንተ ተራ አይደለም። ክብር አምላክ እግዚአብሔር በአንተ ውስጥ ያደረብህ ሰው ነው። ጌታ ይባረክ። ሃሌሉያ የክብር አምላክ በእናንተ ውስጥ፣ የክብር ንጉሥ በእናንተ ውስጥ ነው። ነገር ግን የክብር አምላክ እግዚአብሔር በኃይል መገለጥ ይፈልጋል። የክብር ጌታ ክርስቶስ መገለጥ ይፈልጋል። ጌታ የተባረከው። ስለዚህ የአዲስ ኪዳን ክርስቲያኖች ሊያዝኑ ከተገባቸው እያዘኑ እግዚአብሔርን መከተል ከጀመሩ መጠየቅ መቻል አለባቸው። መጠየቅ ያለባቸው አንደኛ የክብር አምላክ ወይም የክብር መንፈስ ክርስቶስ በእኔ ውስጥ አለ ወይስ የለም የሚለውን የመጀመር ድኛለሁ ወይ ነው የመጀመሪያው ጥያቄ። አዎ ድኛለሁ የሚለውን ጥያቄ ከተመለሰለት ሁለተኛው ጥያቄ ይህን የመሰለ ክቡር ጌታ እያለ ምድር እንዴት እናወጣለች? ጌታ ይባላል። ዓለም እንዴት ግራ ትጋባለች? ኢትዮጵያ እንዴት ትበጠበጣለች? ሃሌሉያ ፖለቲካል ሲስተሙ እንዴት ነው እንደዚህ የሚሆነው? ኢኮኖሚካል ሲስተሙ እንደዚህ እንዴት ነው የሚሆነው? እኔ እያለሁ እኔና እናንተ የመፍትሄ ሰዎች ነን። ጌታ የተባረከው። ሃሌሉያ እኔና እናንተ የመፍትሄ ሰዎች ነን። ጌታ ይባላል። ታውቃላችሁ አይደል? የኖህ አገልግሎት ታስታውሳላችሁ አይደል? ምንድነው አገልግሎት? መርከብ መስራት አይደል? እግዚአብሔር ባለው መሰረት እንዳለው ሰራ። አያችሁ ከሰራ በኋላ ሁሉ ነገር ካዘጋጀ በኋላ በቃ በጣም ትልቅ አቺቭመንት እኮ ነው። ሽማግሌው፣ ደካማው ሰው፣ አቅም የሌለው ሰው፣ እድሜ የገፋ ሰው፣ ሁሉም ያላገጥበት የነበረ ሰው ይሄ ሰው አይተውም ወይ? ይሄ ሰው እስከ መቼ ነው ተስፋ የማይቆርጠው? ምን አይነት ግግም ያለ ሰውዬ ነው እንደ ሁኔታን እንኳን እንደ ባላምሮ እንኳን አያስብም እንደ እየተባለ የሚባል የነበረ ሰው እግዚአብሔር ብቻ ሰምቶ የፈለገው ነገር ይሁን እግዚአብሔር ያሳየኝ ነገር አለ እሱን ሳልፈጽም እግዚአብሔር የተናገረ ዳይምፒት ይላል ማይነስ ሞሎ ዳይምፒት ይላል። ዳይምፒት ማለት ባዶ ሆነ ሙት ይላል። ዳይምፒት ማለት ምን ማለት ነው? ወደዚህ ምድር ላይ ስንመጣ ባዶአችን አልመጣንም። ብዙ ሰው ራቁት ወደዚህ መጥቻለሁ፣ ራቁት ወደ ከዚህ ምድር ለቃለሁ። የስ ጨርቅና ብርና ወርቅ ይዘን አልመጣንም፣ ግን ትሬዠር ይዘን የመጣነው። ጌታ ይባላል። ልጅ ሲወለድ ፓክድ ሆኖ ነው የሚመጣው። ጌታ የተባረከው። ጥቅ ብሎ አንገቱ ድረስ አይደንቲቲ፣ ፐርፐስ፣ ዴስቲኒ ይዞ ነው ወደዚህ ምድር ላይ የሚወለደው። እቺ ምድር ግን ሲለቅ ግን ባዶ ሆኖ ነው የሚመጣው። ለምን? መስራት የሚገባውን ነገር ሁሉ ጨርሶ ስለሆነ አፍስሶ። ስለዚህ ምን ይላል? ዕለት ዕለት የቻልከውን ሁሉ አፍስ ነው የሚለው መዝሙር። ዕለት ዕለት የቻልከውን ሁሉ አፍስስ፣ የቻልከውን ሁሉ ስታፈስ ቆይና የእድሜ መጨረሻ ሲሆን ምን ይሆናል? እንደ ሐዋርያ ጳውሎስ ሩጫዬን ጨርሻለሁ፣ ከዚህ በኋላ ብኖር ምንም አልሰራም። ለምን? አፍስሼ ጨርሻለሁ፣ አሁን ባዶ ነኝ። ስለዚህ ምን ማለት ነው? ልሄድ ይገባል። ጌታ ለዚህ ነው ዳይቪድ የሚለው። ጌታ የተባረከ። ስለዚህ ነው ምንም እድሜው ቢገፋ ነገሮች ባያምሩም ብዙ ነገሮች ባያስደስቱም እሱ ግን እያፈሰሰ ነው። ጌታ የተባረከ። እግዚአብሔር የሰጠው ነገር እያፈሰሰ ነው። ምክንያቱም ያየው ክብር አለ፣ ያየው ነገር አለ። ጌታ የተባረከ። ይህን ካደረገ በኋላ እግዚአብሔርም የጥፋትን ውሃ በምድር ላይ ካመጣ በኋላ የጥፋት ውሃ ካለፈም በኋላ ብዙዎች ካስመለጠ ራሱም ካመለጠ በኋላ ከዚህ ድል በኋላ ሰምታችኋል። ከዚህ ድል በኋላ መጽሐፍ ቅዱስ ሲናገር በዘፍጥረት ምዕራፍ 9 ላይ ወይንን ተከለ ይላል፣ ወይም ገበሬ ሆነ ይላል። ባጭሩ ገበሬ ሆነ፣ ምርትን አመረተ። ይሄ ሰውዬ እንግዲህ ተመልከቱ፣ ሶስት ነገሮች ሆነውለታል። ምን ሆነውለታል? የመጀመሪያ ድኗል። እስኪ ድኗል በሉ። ወይም ምን ማለት ጴንጤ ሆኗል ማለት በአዲስ ኪዳን ከሆነ ፕሬዝ ጋድ ሃሌሉያ ይላል ማለት ነው። ያመለጠ ሰው እንደኔ የለም። ያመለጠ ሰው እኔ ነኝ እያለ የሚያመልክ የዳነ ሰው። የዳነ ሰው ብቻ ደግሞ አይደለም፣ ሌሎችንም ለመዳን ምክንያት የሆነ ነው። ወይም አገልጋይ ነው። ብዙዎችን አትርፏል፣ ብዙዎችን አስመልጧል፣ ለብዙዎች መዳን ሆኗል። ለቅሬታ መትረፍ ምክንያት ሆኗል። ነው ባይኖር ቅሬታ አይኖርም። ታውቃላችሁ፣
ቅሬታ በሙሉ ይጠፋ ነበር። እንኳን ሰው ወፍና እንስሳ ምናምን እንኳን አይኖሩም ነበር ሜዳ ላይ። ለነሱ ሁሉ መዳን መትረፍ ምክንያት ነው። ስለዚህ ለዚህ ሰው ሁለተኛው ደግሞ ምንድነው? አቺቭመንቱ ነው ወይም ድሉ ነው። የድል ህይወት ነው። አማኝ መሆናቸው ብቻ ሳይሆን የድል ሰዎች መሆናቸው፣ ግሬት አቺቭመንት ማግኘታቸው። ይሄ ብቻ አይደለም፣ ደግሞ ፍሬያማ ነበር ይላል። ይገርማል እኮ አማኝ፣ የድል ሰው፣ ደግሞ ፍሬያማ ሰው። የብዙዎች ችግር እኮ ጌታዊ ፍሬያማ አድርገኝ ነው። እኔ አመኛለሁ፣ ድኛለሁ፣ ጌታዬ ባል ነፍሴ ድናለች፣ አውቃለሁ፣ መንግስተ ሰማያት ነው የምገባው፣ ጌታ ስትመጣ እንደምትወስደኝ አውቃለሁ። ነገር ግን መቼ ነው እኔ የድል ህይወት የምኖረው? ሁሌ ሽንፈት ነው፣ ሁሌ ምናምን ነው፣ ሁሌ ማንከስ ነው፣ ሁሌ ጀመርኩ ስል መበላሸት ነው። ጌታ ሆይ መቼ ነው ድል የምትሰጠኝ ብለው ብዙዎች የድል ህይወትን መኖር ያፍቃሉ። ግን ድነዋል። ከዚህ በፊትም ተናግሬያለሁ፣ እንደሆነ አላውቅም። አንድ ጊዜ በኬንያ ምድር ላይ ስነ መለኮት ትምህርት ቤት እያለሁ ለወንጌል ስርጭት ወጣንና እዛም ምስክርነት ላይ ያለን አንድ ሶማሌ ያገኘ እና ለዚህ ሶማሌ መሰከርለታል። ሙስሊም ነው፣ ሶማሌ ነው እና እየመሰከር እያለ ዝም ብሎ አየኝና ፀጉሬ ከፍ ሲል ትንሽ ጠቅለል ስለሚል ሶማሌ መስየዋለሁ መሰለኝ እና ሶማሌ ነህ እና ሶማሌ ነህ አንተ ሀበሻ አይደለም አንተ ሶማሌ ነህ ወራሱ ሶማሌ ነህ ወላሂ ምናምን ይላል እና አይኔ ሶማሌ አይደለሁም ከፈለክ በሙሉ ላጣራ ቤተሰቦችን ጠይቅ ምናምን ይለኛል። አይደለም እና በዛ ምክንያት ከሌሎቹ ሰዎችን ከኔ ጋር በደንብ ተግባባና ማውራት ጀመር። ማለት ቀለል አለ። አግሬሲቭ ናቸው ባህሪያቸው እና ቀሎት እያወራን እያለ ይገርማል አንተ ኢትዮጵያ መሆን ገርሞኛል ምናምን አለና ግን አንድ ነገር ልንገርህ ስለ ኢትዮጵያ ብዙ ነገር አይቻለሁ አለ። ግን ካየሁት ሁሉ አንድ ነገር ቀርቶልኛል። አንድ ነገር በጣም አልረሳም ማለት ምን ስለው እንጀራ አጋጋገራቸው በጣም እንትን ነው፣ ስትሬንጅ ነው አለ። በጣም ነው አስተውያየሁታል። ምንድነው እኔ ሲጀመር እንጀራ ወጥ እንኳን ከጭል በሳህን ላይ ጨልፍ ያልበላ ነበር፣ ስጠፈጥፍ ነበር ሞረበረው ጭልፋውን ወጡን ለማራገፍ አውጥቼ እንዳልበላና እናቴ ቤት እስካለች ድረስ ማለት ነው። እና አላውቀውም እንጀራ እንዴት እንደሚጋገር አላውቀውም ሲጀመር እንግዲህ እንኳን ሶማሌው ተውትና እና እንጀራ እንዴት እንደሚጋገር አይቻለሁ አለ። እንዴት ነው ስለው ሴቶቹ ሲያሰፉ አለ የሆነ ፓን ነገር ያዘጋጁና ያገሉትና ፓኑን አለ ከዛ እንደዚህ አድርገው ከትልቁ ጀምሩና አድርገው እያጠበቡ መሀከል ላይ ነጥብ ስትቀር እሷ ላይ ድራፕ ያደርጉባታል። ይሆን እንደዛ ነው የምትጋገሩት ሴቶች ነው ወይስ ተገልብጧል? አሁን ዞሮ አልመሰለኝ ከትንሽ ወር ላይ ነው አውቁት ይጋገሩታል። ግን አውቁት እና ገርሞኛል ንግግሩና እና እንደዚህ ነው የሚጋገሩት አለ። አንድ አድርገው ጫፏ ላይ ጠብ ያደርጉበት ላይ ይደፈናል እና ስለው ላይፍ ስታይላቸው እንደዛ ነው። ኢትዮጵያ ብቻ ምን ስለው ፕራይም ሚኒስትር የነበረው ሰው አለ ድን ክንውን ያለው የተጨበጨበለት ሰው ይወርድና አለ መጨረሻ ላይ ጠብታ ሆኖ ይደበደባል። ጀነራል የነበረው ሰው አለ ጀነራል የነበረ ፕራይቬት ጀት የሚመደብለት የነበረ አለ ይሄድና አለ ሬፊውጂ ሆኖ ይደበደባል። ባለጠጋ የነበረ ታዋቂ ነጋዴ የነበረ ሰው አለ በጣም ብዙ ሀብትና ንብረት አለ ተብሎ ሚዲያውን ሁሉ ያንጫጫለ ይሄድና አለ መጨረሻ ላይ አለ ኪሳራ ተብሎ አለ እርዳታ ሲያሰባስብ ታገኘዋለህ። ጌታ የተባረከው የክብር ተስፋ ክርስቶስ ኢየሱስ በኔና በእናንተ ውስጥ ስላለ ጅማሬያችን ታናሽ ነው። ጌታ ይባረክ። በጠብታ እንጀምራለን፣ ግን መጨረሻ የለም ከፍታችን። ጌታ የተባረከ ሃሌሉያ። በክርስቶስ ያሉ ሰዎች ድላቸው ይሄ ነው። ውርደት ሊመስል ይችላል፣ ዝቅታ ሊመስል ይችላል፣ ሽንፈት ሊመስል ይችላል፣ ተራልነት ሊመስል ይችላል፣ ቦታ ለማግኘት ሊመስል ይችላል፣ የሰዎች አቴንሽን የሚዲያን አቴንሽን ያላገኘን ሰዎች ሊመስለን ይችላል። ነገር ግን ከትንሽ ጀምረን መጨረሻችን ግን እጅግ ታላቅ ይሆናል። ጌታ ይባረክ። ለዛውም ከሰማያ ሰማያት ከፍ የሚል ታላቅነት ጌታ ይባረክ። በክርስቶስ ኢየሱስ ውስጥ የሆነ ማንነት፣ በአብ ቀኝ የመቀመጥ ማንነት። ስለዚህ መዳኑ ብቻ ሳይሆን ድልን ያገኘ ሰው ነው። የብዙዎች የሚናፍቁት ድልን። ይሄ ብቻ አይደለም፣ ፍሬያማም ነበር። የድል ሰዎች የሆኑ ግን ፍሬ ራቃቸው። መቼ ነው ፍሬያማ የምታደርገው? በልጅ ሊሆን ይችላል ፍሬያማነት፣ በአገልግሎት ሊሆን ይችላል ፍሬያማነት፣ በፋይናንስ ሊሆን ይችላል ፍሬያማነት፣ በትዳር ውስጥ ባለ ፍቅር ሪሌሽንሽፕ ሊሆን ይችላል ፍሬያማነት። ብቻ መቼ ነው ፍሬያማ የምታደርገኝ ብለው ድነዋል። አሸናፊነት ህይወት አላቸው፣ ግን ፍሬያማነት የሚያስለቅሳቸው የሚያስረዝናቸው ልባቸው የሚሰብራቸው ብዙ ሰዎች አሉ። ለእነዚህ ሁሉ የእግዚአብሔር ክብር ያስፈልግ። ጌታ የተባረከ። የእግዚአብሔር ክብር ይሄ ሁሉ ልትለውጥ ትመጣለች። ጌታ የተባረከ። ሃሌሉያ። ተጠሙት የእግዚአብሔርን ክብር። የእግዚአብሔርን ክብር ተጠሙት። ለውጥን ያመጣል። የእግዚአብሔር ክብር ነገሮችን ይቀይራል። ደህንነትን ያመጣል። ድልን ይሰጣል። ፍሬያማም ያደርጋል። ሃሌሉያ። የእግዚአብሔር ክብር ትልቅ ስራ አለው። ነገር ግን መጽሐፍ ቅዱስ ሲናገር ይህ ሁሉ ካገኘ በኋላ ሰከረ ይላል።
ይሄ ፕሮፌቲክ ሜሴጅ ነው የምነግራችሁ። ለመንግስታቶቻችን የምናገረው ፕሮፌቲክ ሜሴጅ ነው። ለታላላቅ ውጤታማ ተብሎ ለተጨበጨበላቸው ፖለቲካ አመራሮች፣ ታላላቅ ውጤታማ ናቸው ተብሎ አንድ ወቅት ለተጨበጨበላቸው ሐዋርያቶች፣ ታላላቅ ነቢያቶች፣ አስተማሪዎች፣ ወንጌላኖች የተጨበጨበላቸው ከደህንነት አልፎ ከክርስትናቸው አልፎ የድል ህይወትን ያገኙ፣ ከድል ህይወት ብቻ ደግሞ ፍሬያማ ተብሎ የተጨበጨበላቸው ሪኮግኒሽን ያገኙ ታላላቅ የሚባሉ የፖለቲካል ሲስተም መሪዎች ሊሆኑ ይችላሉ፣ ኢኮኖሚካል ሊደር ሊሆኑ ይችላሉ፣ ሶሻል ሊደር ሊሆኑ ይችላሉ፣ ስፒሪቹዋል ሊደር ሊሆኑ ይችላሉ። በየትኛውም አቅጣጫ ከመዳናቸው አልፎ ከድነታቸው አልፎ ድልን እግዚአብሔር የሰጣቸው፣ ጠላቶቻቸውን በእጆቻቸው አሳልፎ የሰጣቸው፣ ብዙዎች ብለው የማይደርሱበትን ድል በእጃቸው ላይ አቅርቦ የሰጣቸው ሰዎች። እሱ ብቻ አይደለም፣ በሚነኩት ነገር ላይ በሚሰሩ ስራ ሁሉ ላይ እግዚአብሔር ፍሬያማ ያደረጋቸው፣ የሰዎችን ልብ አሳልፎ የሰጣቸው፣ የትውልድ ልብ አሳልፎ የሰጣቸው ውጤታማ የሆኑ ሰዎች፣ ነገር ግን በድል የሰከሩ ሰዎች፣ በውጤታማነት የሰከሩ ሰዎች እና ምራቆቱን ሆኖ ተገኘ። ያ ሁሉ ክብር